ባለፈው ሳምንት በደሴ ከተማ ተገድላ የተገኘችው የሊዛ ደሳለ ወላጅ አባት በልጃቸው ግድያ ዙሪያ የተሰማቸውን ስሜትና አንዳንድ የተናገሩት ነገር አለ። በቀጣይነት እነግራቸዋለሁ። ወጣት ሊዛ ደሳለ የኮሌጅ ትምህርቷን የተከታተለችበት በነበረበት በደሴ ከተማ ባለፈው ሳምንት ነበረ በማይታወቁ ሰዎች ጥቃት ደርሶባት ህይወቷ ያለፈው በሚያሳዝን መልኩ ማለት ነው። ስለሷ ትንሽ ነገር ልንገራችሁ። ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከ4 ዓመት በፊት ነበረ የዩኒቨርሲቲ መግቢያ ውጤት አምጥታ ሰላሌ ዩኒቨርሲቲ የተመደበችው ማለት ነው። ሰላሌ ዩኒቨርሲቲ ግን ቤተሰቦቿ ከሚኖሩበት አካባቢ በጣም ርቆ ስለሚገኝ ደሴ ትመጣና ደሴ የሚገኘው ድሪም የሳይንስና ቴክኖሎጂ ኮሌጅ ገብታ የፋርማሲ ትምህርት እየተማረች የነበረችው ማለት ነው። ግን ደግሞ እጅግ በሚያሳዝን መልኩ ባለፈው ሳምንት ሮብ ማለትም መስከረም 28 2018 ዓመተ ምህረት ስልኳን ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ መውጣቷን ነው የተነገረው። ከዛ ብዙም ሳይቆይ ከትንሽ ሰዓታት በኋላ በማይታወቁ ሰዎች ጥቃት ደርሶባት መንገድ ዳር ወድቃ የተገኘችው ማለት ነው። የምሬን ነው። በጣም የሚያሳዝን ነገር ነው የተፈጠረው ደሴ ከተማ። ወዲያውኑም ለሕክምና ደሴ ወደሚገኘው ደሴ ሪፈራል ሆስፒታል ተወስዳ የነበረ ቢሆንም ግን ደግሞ ህይወቷን ማትረፍ አልተቻለም በሚያሳዝን መልኩ። ሊዛ ደሴ የሚገኘው የድሪም ሳይንስና ቴክኖሎጂ ኮሌጅ የፋርማሲ ትምህርቷን እየተማረች ዘንድሮ 4ኛ ዓመቷን ይዛ ነበረ። ይሄ ማለት ደግሞ ዘንድሮ ነበር የምትመረቀው ማለት ነው። ቤተሰቦቿም እሷን ለማስመረቅ ዝግጅት እያደረጉ በነበረበት ሰዓት ነው እንግዲህ እንደዚህ አይነት ከባድ ነገር ያጋጠማቸው። የእሷ ቤተሰቦች ምን ያክል ከባድ ሁኔታ ላይ እንደሆኑ መገመት ቀላል ነው አይደለ? እጅግ በጣም ከባድ የሆነ ነገር ነው የተፈጠረው። በጣም የሚያሳዝን ማለት ነው። አባቷ መምህር የሆኑት ደሳለ ለፍሬ ትበቃለች ብዬ በማሰብበት ጊዜ ልጄ እንደዚህ አይነት ከባድ የሆነ ነገር አጋጥሟታል፣ በአጭሩ ተቀጭታብኛለች ሲል በሀዘን ስሜት ተናግረዋል። በመምህር ደሞዜ አስተምሬ ለዚያ አብቅቼ የፍሬዋን ማየቻ ለፍሬዋ ትደርሳለች ብዬ በምጠብቅበት በዚህ ሰዓት እንደዚህ አይነት ክፉ ነገር ልጄን አጋጥሟታል ሲል እጅግ በጣም በሚያሳዝን መልኩ ከቢሲ ጋር በነበረው ቆይታ ተናግሯል። የሊዛ ያክስት ልጅ የሆነችው ረቢያ ዩሱፍ ሊዛ ላይ ጥቃቱ በሚደርስባት ጊዜ የአንገት ሐብሏ፣ የእጅ ስልኳና ጫማዋ እንደተወሰደ ተናግራለች። ግን ደግሞ ይሄ ጥቃት ከዝርፊያ ያለፈ ሌላ ምክንያት ሊኖረው እንደሚችልም እንደምታምን ተናግራለች። አይኗ ጋር፣ ጭንቅላቷ ጋርና ጀርባዋ ጋር እጅግ ከባድ የሆነ የቦክስ ድብደባ እንደተፈጸመባት የተናገረችው የአክስቷ ልጅ በዚህ ምክንያት ነው ጥቃቱ ከዝርፊያ ያለፈ ሌላ ምክንያት ሊኖረው እንደሚችል አምናለሁ ብላ የተናገረችው። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ የበቀል ጥቃት የተፈጸመ ይመስለኛል ብለዋል። የዚህም በቀል ምክንያት የፍቅር ጥያቄ ቀርቦላት አልቀበልም ማለቷ ሊሆን እንደሚችልም እንደሚያምኑ ተናግረዋል። ልጄ ሴት ነች፣ እድሜዋ ደግሞ 21 ዓመት ነው። እናም 2 የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባት አንደኛው በቀል ፈጽሞባት ሊሆን ይችላል የሚል እምነት አለኝ ብለዋል አባቷ ማለት ነው። እስካሁንም ጥቃቱ በማን እንደተፈጸመ አልታወቀም። እጅግ በጣም ከባድ የሆነ ነገር ነው የተፈጠረው። ግን አስባችሁታል? ይህ ነገር ኢትዮጵያ ውስጥ እጅግ በጣም ብዙ ጊዜ እየተደጋገመ ነው። አስተውላችሁ እንደሆነ እንጃ፣ ግን ደግሞ እንደዚህ አይነት ጥቃቶች ኢትዮጵያ ውስጥ በደንብ እየሰማን ነው አይደለ? በሴቶች ላይ የሚደርሱ ጥቃቶችን ባሳለፍናቸው አመታቶች ይህ ነገር ደግሞ ሊቆም የሚገባ ነገር ነው ብዬ አስባለሁ። ለቤተሰቦቻቸውና ለሚያውቋቸው መጽናናትን እንመኛለሁ። ለማንኛውም ወደ ሌላኛው ዜና እናልፋለን። ዩናይትድ ኔሽን እስራኤል ወደ ጋዛ የሚገቡትን የእርዳታ የጫኑ መኪናዎችን እንዳታግድና ወደ ጋዛ መግባት ባለባቸው ልክ እንዲገቡ እስራኤል ላይ ጥሪ አቅርበዋል። ይህን ጥሪ ያቀረቡበት ምክንያት ደግሞ ምን መሰላችሁ? ሐማስ ያገታቸውን በህይወት የሌሉ የእስራኤል ታጋቾችን የሞቱትን ማለት ነው ለእስራኤል በማስረከቡ ዙሪያ ከእስራኤል ጋር መቃረን ውስጥ መግባቱን ተከትሎ ነው። እስራኤል ደግሞ በተባለበት ጊዜ በህይወት የሌሉ የሟቾችን አስክሬን የታጋቾቹን ሐማስ ካላስረከበ ወደ ጋዛ የሚገቡ ምግቦችን አግዳለሁ ማለቷን ተከትሎ ነው ዩናይትድ ኔሽን እንደዚህ አይነት መግለጫ ያወጣው ማለት ነው። የዩናይትድ ኔሽን የሰብአዊ ቺፉ ቶም ፍሌቸር የሚባለው ሰውዬ ሐማስና እስራኤል በትራምፕ የቀረበውን የተኩስ አቁም ስምምነት እንዲያከብሩና ማድረግ ያለባቸውን ነገር በማድረግ ይህንን የሰላም ስምምነቱን እንዲያስጠብቁ ጥሪ አቅርበዋል። አሁን ላይ በጋዛና በግብጽ መካከል ያለው የራፋህ መተላለፊያ በእስራኤል ተዘግቷል። ከዛ በተጨማሪ መጀመሪያ ላይ ሐማስና እስራኤል ሲስማሙ በየቀኑ ወደ ጋዛ 600 እህል የጫኑ እርዳታ የጫኑ መኪኖች እንዲገቡ ነበረ። እስራኤል ግን አሁን እነዚህን ከ600 ወደ 300 ዝቅ አድርጋለች። ማለትም በየቀኑ ወደ ጋዛ የሚገባውን እርዳታ የጫኑ መኪኖችን ወደ 300 ዝቅ አድርጋለች። ይህንን የሚያደርገችበትን ምክንያት ስትናገር እስካሁን መለቀቅ ከነበረባቸው ከ28ቱ
ሐማስ ካገታቸው በህይወት ከሌሉ የእስራኤል ታጋቾች መካከል እስካሁን መለቀቅ የቻሉት 7 ብቻ ነው። በዚህ ምክንያት ሐማስ ስምምነቱን እያከበረ ስላልሆነ ነው ብላለች። ሐማስ ግን እንደሚናገረው ከሆነ እስራኤል ጋዛን በምታጠቃበት ጊዜ በተፈጠሩት ፍርስራሾች ምክንያት የተቀበሩትን የእስራኤል ታጋቾችን ለይቶ ለማውጣት በጣም ተቸግሬያለሁ ብሏል። ለዛም ምክንያት ነው እስካሁን ሙሉ የሆኑ ታጋቾችን ለእስራኤል ማስረከብ ያልቻልኩት እያለ ይገኛል። የዩናይትድ ኔሽኑ የሂውማኒቴሪያን ቺፉ ፍሌቸር ሐማስ ማድረግ ያለበትን ነገር ሁሉ በማድረግ የያዛቸውን የእስራኤል በህይወት የሌሉ ታጋቾችን ለእስራኤል እንዲያስረክብና ይህ የሰላም ስምምነት እንዳይፈርስ ሊያደርግ ይገባል ሲል ሐማስን ተናግሯል። አሁን በጋዛ ውስጥ ባሉ ሰዎች መካከል ያሉ ፍራቻዎች ምን እንደሆኑ ልንገራችሁ። በመጀመሪያ ደረጃ እስራኤል የራፋህ ክሮሲንግ ወይም መተላለፊያ በመዝጋቷ ምክንያት በጋዛ ውስጥ የሚሸጡ ምግቦች ወደ 30% ዋጋቸው ጨምሯል። ይሄ ብቻ አይደለም ግን አሁን በጋዛ ውስጥ ያለው ፍራቻ ከዛ በላይ ትልቁ ፍራቻ ምንድነው? ይህ አሁን ያለው ሰላም ስምምነት በሐማስ እና በእስራኤል መካከል በማንኛቸውም አይነት ደቂቃ ሊፈርስና ወደ ጦርነት ሊገባ እንደሚችልም ይህ ፍራቻ አሁን በጋዛ በሚኖሩ ሰዎች መካከልም አለ። ፍሌቸርም በድጋሚ እንደተናገሩት ከሆነ ሁለቱም ወገኖች ሐማስና እስራኤል ማድረግ ያለባቸውን ነገር ሁሉ በማድረግ አሁን ለጋዛ የመጣውን የሰላም ስምምነትን አክብረው መሄድ እንዳለባቸውና በትራምፕ የቀረበውን አዲሱን ፕሮፖዛል ሰላም ያመጣውን ፕሮፖዛል እንዲያከብሩት ሆነር እንዲያደርጉትም ጥሪ አቅርበዋል። ቻይና በአመታቶች ውስጥ ታይቶ በማይታወቅ መልኩ በክርስቲያኖች ላይ ዘመቻ ጀምራለች። ባሳለፍናቸው 2 ሳምንታቶች ውስጥ ብቻ በቻይና በሚገኙ 10 የተለያዩ ከተሞች ዋና ከተማዋና ሻንጋይን ጨምሮ የሚገኙ ወደ 30 የሚሆኑ ፓስተሮችንና የዚዮን ቸርች አባላቶችን አስራለች። ፓስተር ጂን ሚግሪም ከነዚህ መካከል አንደኛው ነው። እሱን የጠቀስኩላችሁ ምክንያት የዚዮን ቸርች መስራች ስለሆነ ነው። ፓስተር ጂን ሚግሪ የዚዮን ቸርች መስራች ሲሆን ከነዚህ ከታሰሩት ከ30 ፓስተሮችም አንደኛው ነው። በአሜሪካም የምትኖረው ሴት ልጁ ከፓስተር ጂን ለፓስተሮች ጸልይ የሚል ቴክስት ከደረሳት በኋላ ደብዛው መጥፋቱ እንዳሳሰባት ለቢቢሲ ተናግራለች። ከዛ በኋላ ግን ቤተሰቦቿ ሲያጣሩ በቻይና ፖሊስ መያዙና እስር ቤት እንደሚገኝ ይረዳሉ። ዚዮን ቸርች የሚባለው በቻይና ውስጥ እጅግ በጣም ታዋቂ የሆነ ቸርች ነው። ግን ደግሞ ከመንግስት ራሱን ያገለለ ማለትም ፍቃድ የሌለውና ራሱን ከመንግስት አግሎ ለብቻው የሚሰራ አይነት ቸርች ነው። አገልግሎቱም በየሰው ቤቶቹ እየሄደ ያገለግላሉ እንጂ ቋሚ የሆነ ቸርች የላቸውም። በየሰው ቤቱ እየሄዱ አገልግሎቱን ያገለግላሉ የነዚህ የዚዮን ቸርች አባላቶች ማለት። ከፖሊሶችም እንግዲህ በዚህ ቸርች ላይ የሚቀርበው ክስ ምንድነው? መረጃን ያለ ፍቃድ መጠቀምንና ሚስ የሆነ ኢንፎርሜሽን መስጠት ምናምን የሚሉ አይነት ክሶች ናቸው ከፖሊስ በዚህ ቸርች ላይ የሚቀርቡት ማለት ነው። ቻይና እንግዲህ ባሳለፍናቸው ዓመታት ከሃይማኖት ጋር በተያያዘ ህጓን ጠበቅ እያደረገች ትገኛለች። ከነዛ መካከል አንደኛው ምንድነው? በኦንላይን የሚደረግ ምንም አይነት ፕሪቺንግ ሰበካ እንዳይኖር አግዳለች። በኦንላይን ምንም አይነት የሃይማኖት ትምህርት እንዳይኖር አግዳለች ቻይና ማለት ነው። ፓስተር ጂን ዚዮን ቸርችን ያቋቋመው በ2007 ዓ.ም በቻይና ዋና ከተማ ቤጂንግ ነበረ። ቸርቹም ሲቋቋም በጣም ጥቂት ሰዎች የነበሩ ሲሆኑ ግን ደግሞ በጥቂት ዓመታቶች ውስጥ የቸርቹ አባላቶች ወደ 10,000 ከፍ ብሏል። እስከ 2018 ቻይና ቸርቹን እስከዘጋችበት ጊዜ ድረስ ማለት ነው።